እ፣ እሺ አንድ በደንብ እዚህ ጋር ተከታተሉ። ይህም ፖይንቶች እነዚህም ፖይንቶች ካመጣሁኝ በኋላ ፓይፕላይን ማዘጋጀት ይችላለሁ። የኔ ፓይፕ ላይ ያደረገበትን ስቴፕ ተከትዬ ከሆነ የሰበሰብኳቸው በዛ ውስጥ ያንን ፓይፕላይኑን ማፕ ማድረግ ይችላለሁ። ሪዘርቫየር ያለበት ሎኬሽኖችን በሙሉ ማሳየት ስለምችል ምንድነው አሁን መጀመሪያ የማደርገው አርክቱል ቦክስ ውስጥ ገባና እቀይረዋለሁ፣ ኮንቨርት አደርገዋለሁ። ይሄኛውን ከምን ፖይንት የነበረውን ወደ ላይን እንዲቀይርልኝ አደርገዋለሁ። ዳታ ማኔጅመንት ውስጥ ገብቼ ፊቸርስ የምትላለች ፖይንት ቱ ላይን የሚላለ እዚህ ጋር ከዛ ኢንፑት ፊቸር ይለኛል። እዚህ ጋር የማስገባው እነዚህ ፖይንቶቹን ይሆናል። ከዛ ሴቭ አደርጋለሁኝ። ፖይንት ቱ ላይን ብዬ ከዛ ኦኬ እለዋለሁ። አያችሁት? እንደዚህ አድርጎ ኢሚዲየትሊ እነዛን ፖይንቶች ምን ያደርጋቸዋል? ኮኔክት ያደርጋቸዋል ማለት ነው። ኮኔክት ያደርገኛል። በዚህ መልክ አንደኛው ብዙ የሰበሰባችሁት መስመሩን ተከትላችሁ እዚህ ጋር አሁን እሱ እየነገረኝ ነበርና ጂፒኤሱን በየ20 ሜትር በቃ ኮኔክት እንዲያደርግ ፖይንት እንዲሰበስብ እንደገና ደግሞ ፓዝ እንዲያደርግልን የሄደበትን ፓዝ እንዲሰራ ማድረግ ይችላል እያለ ነበር። እና በዛ መልክ ሆል ፓይፓችሁ ላይ ያደረገበትን ተከትላችሁ ጂፒኤስ ፖይንቶቹን ከሰበሰባችሁ በኋላ ጂአይኤስ ላይ በማምጣት ኤክሴል ፋይሉን ወደ ጂአይኤስ በማምጣት ከዛ እነዛን ፖይንት የነበሩትን ወደ በላይን አውቶማቲካሊ ማገናኘት ትችላላችሁ ማለት ነው። በዚህ መልክ ዘን ለምሳሌ በዚህ ኬስ እዚህ ከዚህ ተነስቶ እስከዚህ ያለው ፓይፕ ኤችዲፒ ሊሆን ይችላል። ከዚህ እስከዚህ ያለው ደግሞ ዲሲአይ ሊሆን ይችላል። ሌላ አይነት ዳያሜትሩም ሊለያይ ይችላል። ታይፑ ሊለያይ ይችላል አይደለ? ማቴሪያሉ ሊለያይ ይችላል። በዛ ኬዝ ግን አሁን ኖርማሊ ሙሉ በሙሉ ምንድነው ያደረገው? መስመር ብቻ ነው የሰራልኝ። አሁን ግን በየፖይንቱ ብሬክ እንዲያደርግ እንዲቆራረጣቸው ከፈለኩ ምን አደርጋለሁ? ስፕሊት ስፕሊት ላይን አት ቨርቴክስ ነው የምናደርገው። ላይ ነው ፖይንት ስፕሊት ላይን አት ፖይንት ነው ሳይሆን ስፕሊት ላይን አት ቨርቴክስ ተሳስቼ ነው። እና እዚህ ጋር ፖይንት ላይን አስገባለሁ። ኦኬ ብለው ይቆርጣል ማለት ነው። ይሄን አንቲክ ባደረገው አያቸዋቸው። አሁን እያንዳንዷን ፖይንት በፖይንቷ መካከል ያለችውን ላይን ለብቻ ለብቻ ለየልኝ ማለት ነው። ለምሳሌ እንደዚህ ባድርጌ ባሳያችሁ ለምሳሌ እሺ ቲክ ያረኩባት እችኛዋ ላይ ናት። አያችኋት? እዚህ ጋር ከለር ያደርጋል። እዚህ ጋር አትሪቢዩት ላይ ሴሌክት ሳደርገው እዚህ ጋር ከለር እያደረገልኝ። ስለዚህ እዚችን ክሊክ ባደርጋት ይችላል እቺ ምናምን ይችላል። ዜርፎር እቺ መስመር ማለት ከዚህ ፖይንት እስከዚህ ፖይንት ያለችው መስመር ዲያሜትሯ ስንት ነው? ታይፓ ስንት ነው? ኤቭሪቲንግ ኢንፎርሜሽን ይኖራቸዋል አይደል? ይሄን ኢንፎርሜሽን እዚህ ውስጥ ማስገባት ነው። አትሪቢዩት ቴብል ላይ ኢንሰርት እያደረጋችሁ ማስገባት ነው። ኢንሰርት እያደረጋችሁ ይሄ ዲያሜትር እንደዚህ ነው፣ ፓይፕ ታይፑ ይሄ ነው፣ ኢንስቶል የተደረገበት ይር ይሄን ያክል ነው እያላችሁ ኢንፎርሜሽን ፊድ ማድረግ ነው። ዘን እናንተ አሁን ዘ ሆል ማቴሪያላችሁን ዲስትሪቢዩሽናችሁን ፓይፓችሁን ጃይስ ውስጥ አስገባችሁ። ከዛ ሊኬጅ ቢፈጠር ኮንትሮል ማድረግ ይቻላል። ብረስት ቢያደርግ ፓይፑ ኢሚዲየት ሪስፖንድ መስጠት ይቻላል አይደል? ቶሎ አፋጣኝ መልስ ለመስጠት ሜንቴን ለማድረግ በቂ መረጃ ስቶር አደረጋችሁ ማለት ነው። እና ልክ በዚህ መልክ ማዘጋጀት ይቻላል ማለት ነው። እና እስኪ ይችን ኤክሰርሳይዝ አድርጉ አንድ ጊዜ እስከ ሻይ ይችን ኤክሰርሳይዝ አድርጋችሁ ሻይ ትወጣላችሁ።